እግዚአብሔር ነው ሰውን የሚለውጠው። ማን ያስብ ነበር? የጳውሎስን ታሪክ ያነበበ ማን ሲያሳድደው የነበረውን መንገድ እኮ ነው መልሶ የሰበከው። ሲገድል ሲጨፈጭፍ የነበረ ሰው ማለት ነው። ማን ያስባል? ይህን ሰውን ሐዋርያ አድርጎ ሊጠራው ነው ተብሎ ቢባል፣ አስተያየት ስጡ ተብሎ ቢባል፣ በክርስቲያኖች ምርጫ በአማኞች ምርጫ ኢየሩሳሌም ላይ ቢሆን ጴጥሮስ ራሱ አይመርጠውም። ኧረ ይህን ሰውዬ አይኑን እንዳላየው ነው ብሎ የሚለው አይኑን እንዳላየው። ምክንያቱም እስጢፋኖስ ላይ ያደረገውን ያውቃል። ሃሌሉያ ሃሌሉያ ለዘላለም ሰላም ኢየሱስ ትላንት ትግባለህ ምሕረት ይብዛልኝ በሕይወት እኖራለሁ ፊትህን አሳይ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ሰላሙ ንፋስ ይነፍሳል በውስጤ አይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼማ ይዝህም ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል የሰላሙ ንፋስ ይነፍሳል ከውስጤ አይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼማ ይዝህ ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ሃሌሉያ ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴ ወስኗል ልቤ አንተን ይላል ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልኩት ፍስሐዬ ደስታዬ አለኝታዬ ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴ ላይ እሮጣለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ፊትህን አሳይ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ሰላሙ ንፋስ ይነፍሳል በውስጤ አይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ
መቼም አይዝህም ሁኔታዬ። ሰላም ኢየሱስ ትናንትናም ዛሬ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል። በሰላሙ ንፋስ ይነፍሳል ከውስጤ ይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼም አይዝህም ሁኔታዬ። ሰላም ኢየሱስ ትናንትናም ዛሬ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ወስኗል። ልቤ አንተን ደስታዬ አለኝታዬ መከታዬ አንተን ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ፍስሐዬ ደስታዬ አለኝታዬ መከታዬ አንተን ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ። ሃሌሉያ ሰላም ኢየሱስ ነው የሚል ጌታን ያክብር። በታላቅ ድምፅ የሰላሙ ንፋስ ይነፍሳል ከውስጤ አይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼም አይዝህም ሁኔታዬ። ሰላም ኢየሱስ ትናንትናም ዛሬ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ህልውና መገኘትህ እኔ አልችልም ከቶ ልኖር ያለ አብሮነትህ ያንተ መኖር ሕይወቴ ነው። ሃሌሉያ ልቤ አንተን ይላል። ልቤ ሃሌሉያ ልቤ አንተን ይላል። ልቤ አንተን
አንተን ይላል። ሃሌሉያ ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ ኢየሱስ ይላል። ልቤ አንተን ይላል። አባቶይ በስም ጸልያለሁ በባሪያ በነቢዩ በኢሳይያስ አፍ የዛሬ 2700 ዓመት ላይ ለእስራኤል ሕዝብ እንዲህ ብለህ እንደተናገርክ ልጆችሽ ከእግዚአብሔር የተማሩ ይሆናል፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታንጫለሽ ከግፍም ራቂ ብለህ እንደተናገርክ ጌታ ሆይ ካንተ ስንማር አንተ ስትገባ ሕይወታችንን ስትቆጣጠር ስንፈቅድልህ የእስራኤል ቅዱስ ንጉሳችንና ዳኛችን አምላካችንና አባታችን አንተ ነህ ብለህ በልባችን ፈቅደንልህ እኔ ግን በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ባሪያ ዳዊት በልባችን ከፍታ ላይ በሕይወታችን ከፍታ ላይ አንተን ስንሾምህ የሰላሙ ንጉስ የእግዚአብሔር ልጅ ኢየሱስ አንተ ወደ ሕይወታችን ከገባህበት ጊዜ ጀምሮ የሰላም ንፋስ ይነፍሳል። በሚናወጥ ዓለም ላይ ሆነ የማይናወጥ ሰላም ውስጣችን አለ። ዓለም የማያየው ዓለም ሊረዳው የማይችለው ዓለምን ብንነግረው እንኳን አንተ በመንፈስህ ካልገለጥክለት በስተቀር ሊቀበለው የማይችለው ሊደርስበት የማይችል እግዚአብሔር የሚፍለቀለቅ ሰላምና ደስታ እንደ ንፋስ የሚነፍስ እግዚአብሔር ልከኛ እንደሆነ እግዚአብሔር በኢየሱስም ጤናማ የሆነ ያንተ መረጋጋት ያንተ ሰላም ያንተ ሕይወት ያንተ ደስታ ሕይወታችንን ተቆጣጠረ። አባቶይ እናመሰግንሃለን። ጌታ ኢየሱስ አንተ ሕይወታችንን ከፍታ ስትገዛው ይህ ነው በሕይወታችን የተሰማን፣ ይህ ነው የሆነልን፣ ይህ ነው የተረፈልን፣ ይህ ነው የቀረልን። በሚናወጠው ዓለም ውስጥ ሆነን የኑሮ ጉድለትና ማግኘትና ማጣት መውጣትና መውረድ መታመምና መፈወስ ባለበት በዚህ ዓለም ላይ ውስጣችን ግን በአንተ ሰላም ነው። ውስጣችን ግን በአንተ እረፍት አርፏል። እረፍታችን ነህ ጌታ ኢየሱስ፣ ሰላማችን ነህ ጌታ ኢየሱስ። ያረፍንብህ የዘላለም ማረፊያችን ነህ። የዘላለም አምባ መጠጊያችን ሆንከን፣ የዘላለም መመኪያችን ሆንከን፣ የዘላለም መጠለያችን ሆንከን፣ የዘላለም ጋሻችን ሆንከን፣ የዘላለም አባት ሆንከን፣ የዘላለም ዘመድ ሆንከን። እናመሰግናለን። ክብር ሁሉ ለታላቁ ለስም ይሁን። የሰላሙ ንፋስ በውስጣችን ነፈሰ። አንተን ከተቀበልንባት ከዛች ቀን ጀምሮ አንተን ካወቅኩባት ከዛን ቀን ጀምሮ ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይጠጣል እንደ ወንዝ ሰላሙ ይፈሳል። ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ
ይፈሳል። ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን አንተን ይላል ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን አንተን ይላል ልቤ አንተን አንተን ይላል ልቤ አንተን አንተን ይላል። እናመሰግናለን ጌታ ኢየሱስ የሕይወታችን ንጉሥ ስለሆንክ የሕይወታችን መሪ ስለሆንክ የሕይወታችን አዳኝ ስለሆንክ ቀራንዮ ኮረብታ ላይ ለእኔ ስትል ለዓለም ሁሉ ስትል ለሰው ልጆች በደልና ኃጢአት ስትል የውርደት ሞት ሞትክልን ነፍሳችንን ከታችኛይቱ ከሲኦል ልትቤዣት መጥተህ ርቀን ለነበርኑ ለእኛም ቀርበው ለነበሩትም ለአይሁዳውያን ሰላምና የምስራችን ሰበክህ በስምህ በማመን ንስሐና የኃጢአት ይቅርታን ሰዎች እንዲያገኙ ከኢየሩሳሌም ከተማ የተነደለው የወንጌል እውነት ከፀሐይ መውጫው እስከ መጥለቂያው ድረስ በአራቱም የምድር ማዕዘናት እንዲሰበክ በባሪያዎች በሐዋርያት እጅ ለዘላለም የማይለወጠውን ቅዱሱን ወንጌል በእጃቸው አስይዘህ ላካቸው። እነሱም በወጡበት ምድር ያንተን ጌትነት፣ ያንተን አምላክነት፣ ያንተን አዳኝነት፣ ያንተን ፈጣሪነት፣ ያንተን ርኅራኄ፣ ያንተን ፍቅር፣ ያንተን ጸጋ፣ ያንተን ሰውን መውደድ፣ በጎነትን፣ ቸርነትን፣ ፍቅርህን ለሰዎች ሁሉ በገቡበት ከተማ በደረሱበት መንደር በነገስታት ፊት እግዚአብሔር በታናናሾች በታላላቆች ፊት ሰንሰለት ለብሰው በሰንሰለት ታስረው እጅና እግራቸው በብረት ግንድ ተጠርቆ በወህኒ እንኳን ሆነው ሳሉ ለአንተ ዝማሬን ሲዘምሩ አንተ በዛ እነሱ በሚዘምሩበት ወህኒ ውስጥ ምስጋናን የሚሰዋሱ ያከብረኛል ማዳኔን የማሳይበት መንገድ በዚያ አለ ብለህ እንዳልክ ለባሪያህ ለዳዊት እንደተናገርክ ለጳውሎስና ለሲላስ ለነቢዩና ለሐዋርያው በፊልጵስዩስ ከተማ ውስጥ ሆነው ለአንተ ሲዘምሩ ጌታ ኢየሱስ ሆይ አንተ በዛ በመገኘትህ የወህኒው እስራት የወህኒው ደጅ እንደተከፈተ እስራት ሁሉ እንደተፈታ ማዳንህ በምድር ዙሪያ ማዳንህ በአሕዛብ ከተሞች ማዳንህ ከኢየሩሳሌም የጀመረ ከቀራንዮ ኮረብታ የጀመረ የማዳንህ ወንጌል በዓለም ሁሉ ተበሰረ። እኛም ይህንን እውነት ሰማን፣ እኛም ይህንን እውነት አየን። እግዚአብሔር ጽድቁን በአሕዛብ ፊት ገለጠ ተብሎ በነቢያት እንደተጻፈ አዎ የእግዚአብሔር ጽድቅ የእግዚአብሔር ማዳን ሆነህ ራስህ በራስም ፍቃድ በአባትም ፍቃድ ከሰማያት መጥተህ በመረጥካት በአንዲት ድንግል ልጃገረድ በኩል ተወልደህ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ለመሰዋት የወደድህ የፈቀድክበት ምክንያት መረምር ያገኘኑ ለእኛ በደልና ኃጢአት እኛ ልታድነን ይህንን አድረግ። ስለዚህ ምን እንከፍላለን? ጌታዬ ምን ይከፈልሃል? እልልታ ለአንተ ሲያንስብህ ነው። ዝማሬ ለአንተ ሲያንስብህ ነው። የዘመናችንን ቁጥር ሁሉ ብንዘምርልህ ለአንተ ሲያንስ ነው። ብንሰግድ ለአንተ ሲያንስ ነው። ምን ብናደርግልህ፣ ምን ብንሰጥህ አንተን ደስ ያሰኛሃል? በቅዱስ ቃልህ ራስህ እንደተናገርክ የከንፈሮቻችሁን ፍሬ ምስጋናን ትሰጡ ዘንድ እንደተባለ እናመሰግናለን። ዓለም እየሰማ ዓለም እያየ እብዶች ብንባል ስላንተ ብንምናቅ ብንሰደብ ቢተፋብን ስላንተ ጌታ ኢየሱስ ያደረክልን በእኛ ዘንድ ዛሬም ትኩስ ነው። ለዘላለም ከዓይነ ሕሊናችን አይጠፋም። ለዘላለም ይህ ፍቅር ከልባችን ውስጥ አይጠፋም። ውሃ አያጠፋውም። በውጭ የሚመጣ መከራ፣ ስድብ እና እንግልት የተለያየ ነገር አያጠፋውም። በደም ስራችን የገባ በአጥንታችን መቅኔ ውስጥ ገብቷል። ያንተ መውደድ፣ ያንተን ሰው መውደድ፣ አንተ ሰውን የወደድክበት መውደድ፣ እኔን የወደድክበት መውደድ፣ ወንድሞቼን እህቶቼን የወደድክበት መውደድ፣ ዓለምን የወደድክበት መውደድ ለሰው ልጅ በሙሉ በዚህ ፕላኔት ላይ በመልክና በአምሳል ለተፈጠረ ቻይናዊ፣ አሜሪካዊ፣ እንግሊዛዊ፣ አረባዊ፣ አፍሪካዊ ብለህ ሳትል ጥቁር፣ ቀጭን፣ ወፍራም ሳትል በቋንቋችን በብሔራችን ሳትመርጠን በበቀልንበት ምድር በተገኘንበት ስፍራ በብሔራችን በቋንቋችን ሳትለይ ለሰው ልጆች በደልና ኃጢአት
ከምድር ከፍ ብለህ በእንጨት ላይ ተሰቀልክ። ለበደል ለኃጢአታችን ተቸነከረብህ። እኛ ባደረግነው ግፍ፣ እኛ ባደረግነው ጥፋት፣ እኛ በሰራነው ኃጢአት አንተ በእኛ ምክንያት እርግማን ሆነህ ከሕግ እርግማን ልትዋጀን ቀራንዮ ኮረብታ ላይ ለእኛ በደል እንደዚህ ሆንክ። ይህ በውስጣችን ሁሉ ቀን የሚንተከተክ እሳት ነው። የእናቶቻችን፣ የአባቶቻችን፣ የወንድሞቻችን፣ የሚስቶቻችን፣ የእህቶቻችን፣ የአብሮ አደጎቻችን ስድብና እርግማን፣ እንግልት፣ ከቤት መሰደድ፣ መነቀፍ፣ መሰደብ፣ መተፋት፣ መነወር፣ ይሄ ሁሉ ጌታ እግዚአብሔር ሆይ ካንተ ፍቅር ሊለየን አይችልም። ባሪያ ጳውሎስ እንዳለ ከክርስቶስ ፍቅር ማን ይለየኛል እንዳለ፣ ከፍታ ነው ዝቅታ በሚመጣው ዓለም ነው ወይስ በዚህ አለ? መላእክት ቢሆን የሰው ልጅ ረሃብ ቢሆን ቸነፈር፣ የትኛም ከክርስቶስ ኢየሱስ በእግዚአብሔር ካለ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ እንዳለ አባቶቻችንን የረዳ ያጸጋህ እኛንም ስለረዳን በእናቴ ፊት አላፈርኩብህም። ጌታ ኢየሱስ በአባቴ ፊት አላፈርኩብህም። በአብሮ አደጎቼ ፊት አላፈርኩብህም። አቅም ጸጋ ስለሆንከን ወንድሞቼ እህቶቼ እዚህ ያሉ አላፈሩብህም። አሁንም ያሉ አያፍሩብህም። በትውልድ ፊት አናፍርብህም። የጽድቅ ልብሳችን ነህ። አብሮ አደጎቼ ፊት አላፈርኩብህም። አብሬያቸው በቀደስኳቸው ጋር ሰዎች ፊት አላፈርኩብህም። በሀብታሞች በተማሩ ባልተማሩ ፊት አላፍርብህም። የእግዚአብሔር ልጅ የዳዊት ልጅ አናፍርብህም። አንተ ዝርግፍ ጌጣችን ነህ። አንተ የዘላለም የክብር አክሊላችን ነህ። አንተ የዘላለም ስጦታችን ነህ። ከአብ ዘንድ የተሰጠህን የዘላለም ስጦታ ነህ። መተህ የሰጠህን ውድ ነፍስህን ነው። መተኪያ የሌለው ነፍስህን ስለ ነፍሴ አኖርካት። ነፍስህን ስለ ነፍሳችን አኖርካት። ከዚህ የሚበልጥ ፍቅር ለማንም የለውም ብለህ እንዳልክ፣ አዎ ከዚህ የሚበልጥ ፍቅር የለህም። ያልሰጠህን ምንም ነገር የለም። የምንኖርበትን ምድር ሰማይና ምድርን በውስጥ ያሉትን ፍጥረታት የፈጠርክ አንተ ነህ። አዝዕርቱን፣ አትክልቱን፣ የሚበላውን፣ የሚጠጣውን፣ የምንተነፍሰውን አየር፣ የምንኖርበትን ምድር ጌታ ኢየሱስ ምን ያልሰራዋለህ? ምን ያልሰራዋለህ? የምንበላቸው እንስሶችን አርደን ብንበላ፣ እንስሶችን ከአዋፍት ዝርያ አርደን ብንበላ፣ ሁሉ ለጥቅማችን፣ ሁሉ ለክብራችን፣ ሰውን መውደድህ ይህንን ሁሉ አደረክልን። ይህንን ሁሉ አደረክልን። በመልክና በአምሳል የፈጠርከውን አዳምን ሳትፈጥረው በፊት እሱ ሳይፈጠር በፊት እነዚህን ሁሉ እጽዋት፣ እነዚህን ሁሉ አትክልቶች፣ እነዚህን ሁሉ እንስሳት ምድር ታውጣ ብለህ ስትል ይሁን በሚል ቃል ጌታ ስም ይባረክ። ይሁን በሚል ቃል ሁሉን ፈጥረህ በመልክና በአምሳል የፈጠርከውን ሰው መጨረሻ ፈጠርከው። ሁሉን ካዘጋጀህልን በኋላ ፈጠርከን። ዛሬ የምንበላው፣ የምንጠጣው፣ የምንተነፍሰው አየር፣ የምንኖርበትን ምድር ሁሉ የሰጠህን ሳይበቃ አባት ሆይ ከኃጢአት በስተቀር እኛን ሆነህ መጥተህ ነፍስህን ሰጠህን። ማንም ነፍሱን አይሰጥም። ነፍስ በምንም አትገመትም። ነፍስ በምንም አትለካም። ነፍስ በምንም አትመዘንም። ክብር ለስም ይሁን አባዬ፣ ክብር ለስም ይሁን፣ ክብር ለስም ይሁን። በእያንዳንዱ ቀን ይህንን ስናስብ አይናችን እንባ ይሞላል፣ ልባችን ምቱ ይጨምራል። ክብር ለስም ይሁን የኔ አባት፣ እናመሰግናለን። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ለልዑል እግዚአብሔር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ በአሕዛብ፣ ስምህ በነገስታት፣ ስምህ በታላላቆች በታናናሾች መካከል እንዲመሰገን በባሪያዎች በነቢያት አፍ እንደተናገርከው ከምድር ዳርቻ ሆነን ለአንተ ስምህን እንድንጠራ እንድናመሰግን ስለፈቀድክልን ስላዳንከን እናመሰግንሃለን። ዛሬም ወደዚህ መዳን የምትጠራቸው አንተን ከልባቸው የሚወዱህ አንተን የእውነት የሚፈልጉህ የእውነት እየፈለጉ ላሉ አንተ በእውነት ለሚፈልጉ ቅርብ ነህ። ተግተው የሚሹ ያገኙሃል። ተግተው ለሚሹ ትገኝላቸዋለህ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ራሴንም እገልጥለታለሁ ብለህ እንዳልክ ራስህን ትገልጣለህ። ዛሬም ጌታ ኢየሱስ ክርስቶስ አንተን በማወቅ የዘላለምን ሕይወት እንዲያገኙ ሰዎች
ዛሬም የምህረት በር የተከፈትከው የምህረት በር አንተ ነህ። ወደ አብ መዳረሻችን መንገድ አንተ ነህ። ሕይወት የሆንከን አንተ ነህ። ስጋህን የሰጠህን አንተ ነህ። ደምን ያፈሰስክልን አንተ ነህ። በልተን እንድንጠግብ ጠጥተን እንድንረካ የሰጠህን የጽድቅ መብላችን የጽድቅ መጠጣችን የሆነው ደምህና ስጋ ነው። የጽድቅ ልብሳችን የሆንከው አንተን ነው። አንተንም በማመን ሰው ከዘላለም ፍርድ እንዲድን ከዘላለም ሞት እንዲድን ከዚህ ዓለም ዕዳና ኃጢአት ልትገላግለን ነፍስን ስለ ነፍሳችን የሰጠህ አንተ ነህ። ክብርና ምስጋና ለታላቁ ለስሜ ይሁን። ጌታ ኢየሱስ ሆይ አንተን በእምነት በልተን ጠጥተን ረክተናል፣ ጠግበናል። ለብሰንህ በእምነት ሞቆናል። ሀፍረታችን እንዳይታይ የለበስንህ የጽድቅ ሸማችን ሆነሃል። ያደረግንህ የጽድቅ አክሊላችን ሆነሃል። ዝርግፍ ጌጣችን ነህ። እናመሰግንሃለን። ገናንነትና ክብር ከአባትህ ከአብና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ይሁን። አንተ መሪያችን ነህ። አንተ አምላካችን ነህ። አንተ ንጉሳችን ነህ። አንተ የሕይወታችን ጌታ ነህ። አንተ ረዳታችን ነህ። አንተ የማምለጫ ዓለታችን ነህ። አንተ መጠጊያችን ነህ። አንተ የዘላለም አምባችን ነህ። ክብር፣ ምስጋና፣ ሞገስ፣ ስልጣን፣ ኃይል ከዘላለም እስከ ዘላለም ለአንተ ብቻ ይሁን። እናመሰግናለን። ቀሪ ጊዜያችን በስምህ ባርክልን፣ በጌታ በኢየሱስ ክርስቶስ ያው ስም። እዚህ ውስጥ ያላችሁ ወንድሞችና እህቶች እኔ በዚህ ጌታ ልባችሁ በፍቅር የተሸነፈ ወንድሞችና እህቶቼ ጌታን ለመቀበል በእግዚአብሔር መንግስት ውስጥ ለመግባት አትዘግዩ። የምነግራችሁ ወንድሞችና እህቶች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ተብሎ በነቢያት እንደተጻፈ እግዚአብሔር በሚገኝበት ጊዜ መልስ ስጡ። እግዚአብሔር የሰውን ልብ ያሸንፋል፣ በፍቅር ያሸንፋል። ብርቶች ኃያላን ነን የተባሉትን እግዚአብሔር ያሸንፋል። እነ ጳውሎስን በፍቅር ያሸነፈ፣ እኛን በፍቅር ያሸነፈ፣ አንተን አንቺን በፍቅር ያሸነፈ ጌታ ኢየሱስ ለዘላለም ስሙ ይባረክ። እዚህ ውስጥ ሌሎች ሰዎች ብትኖሩ ጌታን ለመቀበል አትዘግዩ። ወንድሜ ሰሙሻ እኔ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። የገባህን ይህንን እውነት ስለገባህ ሰው እግዚአብሔር ልቡን ካልለወጠው በስተቀር ማንንም አይለውጥም። ማንንም አይለውጥም። ታውቃላችሁ፣ የሰውን ልብ የሰራ ሰውን የሰራ እግዚአብሔር ነው። ሰውን የሚለውጥ ማን ነው? እግዚአብሔር ነው ሰውን የሚለውጠው። እግዚአብሔር ነው ሰውን የሚለውጠው። ማን ያስብ ነበር? የጳውሎስን ታሪክ ያነበበ ማን ሲያሳድደው የነበረውን መንገድ እኮ ነው መልሶ የሰበከው። ሲገድል ሲጨፈጭፍ የነበረ ሰው ማለት ነው። ማን ያስባል ይህን ሰውን ሐዋርያ አድርጎ ሊጠራው ነው ተብሎ ቢባል፣ አስተያየት ስጡ ተብሎ ቢባል፣ በክርስቲያኖች ምርጫ በአማኞች ምርጫ ኢየሩሳሌም ላይ ቢሆን ጴጥሮስ ራሱ አይመርጠውም። ኧረ ይሄን ሰውዬ አይኑን እንዳላየው ነው ብሎ የሚለው አይኑን እንዳላየው። ምክንያቱም እስጢፋኖስ ላይ ያደረገውን ያውቃል። ክርስቲያኖች እንዴት እንደሚያሳድድ እንደነበር ኢየሩሳሌም ላይ ያውቃል። ማቴዎስም በዚህ ሐሳብ ላይ የሚሰጠው አጌኒስት እንደሆነ እገምታለሁ። ምክንያቱም ታሪኩን ያውቁታል። ይህንን ሰው እግዚአብሔር አንስቶ ስሜን በአሕዛብ ዘንድ የሚሸከም ለእኔ የክብር ዕቃ እንዲሆን አመለክተዋለሁ አለ። ለእግዚአብሔር ክብር ይሁን። በልባችሁ እግዚአብሔር ሲናገራችሁ በእግዚአብሔር በክርስቶስ ፍቅር ልባችሁ ሲሸነፍ መልስ ስጡ ለማለት እወዳለሁ። ቅዱስ ዮሐንስ በመልእክቱ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለምና ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና በጎ ፍቃዳችሁ የሆነ ሰዎች ካላችሁ ልጸልይላችሁ። ኑ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ መታረቅን አግኙ። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ኪዳንን አድርጉ። እናንተ እሱን ለመቀበል ከተዘጋጃችሁ እግዚአብሔር በዘላለም መንግስቱ ሊቀበላችሁ በጎ ፍቃዱ ነው። ምላሽ የሚሰጥ ሰው ካለ በውስጥ መስመር 77 ቁጥር ይጻፍልኝ፣ አገኛለሁ። እዚህ ስናጽፍ ሰዎች እየተከታተሉ እንዴት ወደ ክርስቶስ ትሄጃለሽ፣ እንዴት ወደ ክርስቶስ ትሄዳለህ፣ ነውር አይደለም እንዴ እያሉ
ሰዎችን እየመለሱ ስላሉ በውስጥ ግን አንድ ማዕት ሰው ነው የጻፈልኝ። በባለፈውም ሳይ እመልስላችኋለሁ። አንዳንዶቻችሁን ቶሎ ያልመለስኩትኝ በጣም ቢዚ ሆኜ ነው። ሌሎችም ወንድሞች እንዲረዱኝ እድል እየሰጠው ነው። ለፓስተሬም ጭምር እየተነጋገር ነው። ጌታ እግዚአብሔር ይባረክ። ጌታን ለመቀበል የምትፈልጉ ሰዎች፣ እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ፕሊስ በጌታ ምሕረት እንለምናችሁ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው። ይሄንን እረፍት፣ ይሄንን ደስታ፣ ይሄንን ሰላም በልባችሁ እግዚአብሔር ካመጣው ለዚህ ምላሽ ለዚህ እውነት ወይ ለዚህ ደግሞ ፍቅር ምላሽ እንድትሰጡ በጌታ ፍቅር እንጠይቃለን። ተባረኩ። ጸጋና ሰላም ይብዛላችሁ። ፍቃደኛ ከሆናችሁ ምጸልይላችሁ ሰዎች ንገሩኝ። ተባረኩ። እንግዲህ የክርስትና ህይወት በእምነት ላይ የተመሰረተ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው ተብሎ የተጻፈውና አምልጡ ከዘላለም ፍርድ። ወንድሞች እናቶች አምልጡ። ማዳን የእግዚአብሔር ነው። ደህንነት ከማንም ዘንድ አይገኝም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ሰሙ የምትለው ነገር ካለ ማለት ትችላለህ። አንተ ልስጥህ፣ ከዛ ወደ ወንድሞችም እንሄዳለን። ተባረኩ። ሌሎች ካላችሁ በውስጥ 77 ቁጥር ጻፉልኝ። ጸጋ ይብዛላችሁ። ወረደ ማን ነው? ኔትወርክ ነው ወይስ ምንድን ነው? ኔትወርክ የተለያየ ሰዓት እያስወርደው ነበር። እሺ መጥቷል። ጸጋ ይብዛላችሁ። ተባረኩ። አይ ቲንክ ኔትወርክ መሰለኝ። በጣም የሚገርመው ነገር ምን አለ መሰላችሁ? ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋ ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋ ነው እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት እንደሆነ አያውቁም። አያችሁ፣ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ የእግዚአብሔርን ሰዎች አጠገባችን ይሆናሉ። እግዚአብሔር ሰላም ነው እና ደስተኛ ነው የምንሆነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም፣ መሰደብ ነው። አያችሁ፣ አንድ ምን አለ መሰላችሁ ለካስ ክርስቶስ የተገፋው የተሰደበው ባዶ አድርገው እርቃኑን የሰቀሉት ለካስ ሕግ አዋቂዎች ናቸው። ሕግ እናውቃለን፣ ቶራና የነቢያትን መጽሐፍ እናውቃለን የሚሉ ከኛ ይልቅ ከኛ በላይ ሕግና ነቢያትን ያውቃሉ ብለው የሚያስቧቸው እነዛ ግብዞች ናቸው። ለካስ ማንም እናውቃለን ብለው ይመጣ
ሊቀበላቸው አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በገለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበረም። ክርስቶስን ማወቅና መከተል እንዲህ አልነበረም። እንደነሱ እሳቤ ቢሆን በጣም የእግዚአብሔር መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቀቅ መጽሐፍትን የሚገልጥና የሚያውቅ እንደዛ ነው። ብዙዎች ከእግዚአብሔር ቃል ይልቅ ብዙዎች ከእግዚአብሔር ድምፅ ይልቅ የሚከተሏቸውን ሰው ማንነት ነው የሚከተሉት። እግዚአብሔርን ማየት፣ እግዚአብሔርን መውደድ፣ እግዚአብሔርን መከተል እውነት ለነፍሳችን ረፍት ነው፣ ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው? ለምን ነበር? በጣም ቀና ነበር። በጣም ታገል ነበር። ምን አለ መሰላችሁ? እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም። እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም እግዚአብሔር የሌለበት ቤት። ሁሉም ይሄ ማስመሰል ይወጣል አይደል? እርካታ የለም። ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም። በነገራችን ላይ እንድታውቁ ፈልገው እኔ የማውቀው እግዚአብሔር እናንተን ካላወቃችሁ እኔን ሲኦል ይክተተኝ። እናንተ ያወቃችሁት እግዚአብሔር የእውነት እውነተኛ ከሆነ እኔ ሲኦል ልግባ። ለካስ ያማል፣ አንዳንዴ ይደክማል። አያችሁ፣ እግዚአብሔር መፈለግ ከባድ ነው። በጣም ብዙ ሰዎችን በህይወት አይቻለሁ። በጣም ከራሴ ጋር ታገል ነበር። ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው። ልባችንን፣ ማንነታችንን፣ ራሳችንን አሳልፈን መስጠት ነው። እግዚአብሔር የሌለበት ህይወት ሰላም የለም። እኔ ብዙ ሰዎች ነው ያለው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያቸዋል። በጣም እያዘንኩኝ በቃ ልንቆጣጠረው ማንችለው ስሜት የለም። አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል። እግዚአብሔርን መምሰል የእውነት ትሁት መሆን ነው። ስለ እግዚአብሔር መኖር ነው፣ መሞት ነው። ሁላችሁም እባካችሁ እግዚአብሔርን እንፈልግ፣ ከራሳችን ጋር እናውራ፣ የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ። ያኔ ስናረፍ እውነት መገፋታችን ሁሉ፣ መሰደባችን፣ መንቋሸሻችን አስባችሁታል? ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ፣ ሲሰድቡት የነበሩ፣ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ። ልክ ናቸው አላላቸውም። እናንተ የኔ ወገን ስለሆናችሁ ትክክል ናቸው አላላቸው። እሱ በር ነበር፣ ህይወትም ነበር፣ ለሁሉም መልስ ነበር። ለሁሉም አያችሁ፣ የገፋው ሰው ማንም ሰው አልነበረም። ማንንም አልገፋም። እየሞተን እንኳን ህይወትን ይለምንልን ነበር። በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር እሱ።
በሞታችን ውስጥ ሁሉ ህይወት ነበር። እየሞተ ስለኛ ህይወትን ይሰብከን ነበር። እየቆሰለ ስለኛ ፈውስ ነበር። እየደማ አያችሁ የዘላለም ህይወትን ይሰጠን ነበርና ጉዟችን ክርስቶስን የማይመስል ከሆነ እሱን ማየት የማንችልበት ከሆነ ድካም ነው። እኔ በህይወቴ በጣም የደከምኩ አይነት ሰው ነኝ። በጣም ሲሻለሁ እኔ እግዚአብሔርን እንዲያየኝ እፈልጋለሁ። መረጋጋት እፈልጋለሁ። አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል። ከዚህ በላይ በሱ ካለ ሰላም ላረፍት በላይ ምንም ነገር የለም። እና ባዶነት ምን እንደሆነ ታውቃላችሁ? ክርስቶስን አለማወቅ ነው። ብቸኝነት ምን እንደሆነ ታውቃላችሁ? እግዚአብሔር የተለየ ህይወት ነው። መራብ ምን እንደሆነ ታውቃላችሁ? ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ እሱን ማትጠማ ከሆነ ስለሱ ማንኖር ከሆነ ሁላችንም ማችነን። ሁሌ የሚያሳስበኝ ነገር በሞት የት ነው የምሄደው? በዚህ አይነት ማንነቴ በዚህ አይነት ምንነቴ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለ እኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን። እኔ ተፈውሻለሁ። ቁስሉን እያሰብኩ እኔ መፈወስ ችያለሁ። እኔ አልቻልኩም። የእሱ መቁሰል፣ የእሱ ህማሙ፣ የእሱ መገፋትና መገረፍ ለእኔ ሰላም አልነበረም። እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ እረፍት ነው። ስለኛ የሞተው፣ ስለኛ የቆሰለው፣ ስለኛ የደማው አያችሁ እረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር። ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ይሄን ሁሉ ነገር አሁን ስለኔ ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወቴ ቁስል እና ነጋችንን ስናይ ክርስቶስን ማየት ካልቻለን፣ በሱ ማረፍ ካልቻለን፣ እርሱ መደገፍ ካልቻለን መኖር ምናችን ነው? ብዙዎቻችን እንዘምራለን ብለን ነገ ስንዘፍን ስንጨፍር እግዚአብሔር ማይወደው ቦታ እየኖርን ያለ ነው። ሁል ጊዜ እኛ ስንጨፍር እርሱ እያለቀሰ ነው እያየን። እኛ ኃጢአትን ስንሰራ ስለኛ እያዘነ ነው። ምክንያቱም የእኛንም መጥፋትና እግዚአብሔር እናመሰግነዋለን። ከዚህ በላይ ስለሱ የምናገረው ነገር የለም። ሁላችሁንም ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ክብር ለኢየሱስ ይሁን። ሰሙ ከቻልክ ተመለስ። አንዴ ከቻልክ ተመለስ። ክብር ለኢየሱስ ይሁን። አንዴ ከቻልክ ተመለስ። ኤርሚያ ያልክ
አለ። ቀጥሉ ብርኬ፣ ቀጥሉ። ወንድምነትም ዳንዬም አለ። ቀጥሉ። ተባረኩ። ቴንክ ዩ። እሺ አንዴ ላስቸግር ኤርሜ፣ አንዴ ላስቸግር። እሺ ሁላችንም በጌታ ፊት እንንበርከክና ኤርሜ ጸልይለት። በቃ ሰሙም ባለበት ይንበርከክ። እኛ ሁላችንም በጌታ ፊት እንሁን። ጌታን እንባርክ፣ ጌታን እናመስግን። ኤርሜ ጸልይለት። ሰሙ ባለበት ሆነ ኤርሜ ጸልይለት። ተባረክ። ሰሙዬ ፍቃደኛ ነህ? ማይክ ዝግ ነው። ፈቃደኛ መሆኑን ተነገረኝ። ጸልይ። ፈቃደኛ ነው ሰሙ? ያ ለጸልይ ጌታን ለመቀበል ፈቃደኛ ነህ? ያ ለእግዚአብሔር ክብር ይሁን። እዚህ ያለን ሰዎች ብሩክዬ እንዳለው ነው። ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛን የሚያዳነን እሱ ነው። ሰውን ሁሉ የሚያድን እሱ ነው። እንዴት እንደሚጠራ ያውቅበታል። ኃይለኛ ነው ብርቱ ነው የተባለውን ሰው እንዴት እንደሚለውጠው ያውቃል። ሰሙን ሳስብ እኔ እንደ ጳውሎስ ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ የምናውቀው ሕይወቱ ስላለ ልክ እንደዛ ማለት ነው እና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናይ መሆኑን ያለውን ነገር ማለት ነውና እግዚአብሔር ይባረክ። ሁላችን በጌታ ፊት እንጸልይ። ለጌታ ክብር ይሁን። ይህን የንስሐ ጸሎት አብረን እንጸልያለን። እግዚአብሔር ይባረክ። ክብር ለጌታ ለኢየሱስ ክርስቶስ ለአምላካችን ይሁን። እግዚአብሔር ይባረክ። የንስሐ ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል። ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር። ይህን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሁፍ እንደዛ ብለን የምንጸልዩ የተጻፈ በጽሁፍ የተጻፈ ነገር የለም። ጸሎት በእግዚአብሔር መንፈስ በሰው ውስጥ ባደረ በእግዚአብሔር መንፈስ ሰዎች እየመሩ እንደ መጀመሪያ ጊዜ ያጸልዩናል። ከዛ በኋላ ራሱ እግዚአብሔር ጸሎትን ለሰዎች ያስተምራል። ደግሞ ባስተማረንም ጸሎትም ደግሞ እንጸልያለንና እግዚአብሔር ይባረክ። ይህንን የንስሐ ዕድል ስለሰጠ ጌታ ልብህ በጌታ ፍቅር እንዲሸነፍ ስላደረገ ጌታ ኢየሱስ አዳኙን እጅግ አድርገን እናመሰግናለን። ከሰማያት ወርዶ ከድንግል ተወልዶ ለበደል ለኃጢአታችን የሞተው ጌታ ኢየሱስ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ይባረክ። ይህንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ። ምሕረት እንዲያደርግልህ በደል ኃጢአትህን ይቅር እንዲል እኛም ልክ እንደዚሁ ነበር የጸለይ ነው እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነውና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረግህ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ።
በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ በቅዱስ ቃልህ በቀሪ የሕይወት ዘመኔ ታድገኝ። እንካ ሕይወቴን እንካ ዘመኔን ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርን የተሸነፈው በሰው አይደለም የተሸነፈው በፍቅርን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ህይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለህይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስ ስም ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው በጌታ በኢየሱስ ክርስቶስና ስልጣን። ቀኝህና የፊት ብርሃን ይብራለት፣ መልካሚቱ እጅ ለመልካም በሱ ላይ ትሁን።
በሚሰራበት ቦታ እውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታ ሆይ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድነው የለወጠህ ብለው እግዚአብሔር ሰዎች እስኪ ጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረከለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚህ ይሁን። መልካሚቱ እጅ ለመልካም በሱ ላይ ስለሆነች ተመስገን። እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። ቴንኪው ሰሙሻዬ። ጌታ እግዚአብሔር ይባረክ። እንወዳለን ብራዘር፣ እንወዳለን። እዚህ ያሉ ወንድሞች ፍቅራችሁን ግለጡለት። ተባረኩ። ጸጋ ይብዛላችሁ። ወንድምነት ዳኒ የቤቱን ምራው። ቴንኪው። እሺ ወንድምነት ጸጋ ይብዛል። ሰሙዬ ደስ ብሎኛል በጣም እንኳን እግዚአብሔር ረዳ። ከመጀመሪያ ጀምሮ ነው የምንተዋወቀው። እግዚአብሔር በዚህ ጎዳና ላይ እንኳን ረዳ፣ እንኳን አገዘ። በቃ ሰዎች ኢየሱስን ሲያዩ በክርስቶስ ኢየሱስ ፍቅር ሲመኩ እንደማየት በቃ ደስ ብሎናል። በቃ ያንተ መለወጥ ያንተ መቀየር ወደ ክርስቶስ ኢየሱስ መምጣት ለብዙዎች በር እንደሚከፍት አምናለሁ። አንተ ጋር ብቻ የሚቀር ጉዳይ አይደለምና ከዚህ በላይ ጌታን ተረድተኸው ከዚህ በላይ አውቀኸው በእውነተኛው ፍቅሩ ተይዘህ ደግሞ ለብዙዎች የምትተርፍ ሰው እግዚአብሔር እንዲያደርግህ የወንድምነት ጸሎት ላይ አሚን ብዬ ተስማምቻለሁ። እግዚአብሔር በዘመናት ሁሉ ተጠቅሞ አንተን በቀሪ ዘመን ሁሉ የሱን ፈቃድና የሱን ስራ የምትሰራ ድንቅ አገልጋይ እንዲያደርግህ ለቅናት የምትጮሃቸው ለቅናት የምትቃጠለውን ያንን መቃጠል ግን በክርስቶስ ኢየሱስ በእውነተኛው የጽድቅ መንገድ ላይ ሆነ ለእግዚአብሔር ሐሳብና ፈቃድ እንድትኖር ምኞቴ ነው። እግዚአብሔር ከዚህ በላይ በፍቅሩ ይንካ፣ ከዚህ በላይ በፍቅሩ ያቃጥልህ፣ ከዚህ በላይ በጸጋው እውነት አንተን ልብህን ይለውጠው ብዬ አምናለሁ፣ እጸልያለሁ። አይ ቲንክ ለኛ አሁን የጸሎት ርዕስ ነው የምትሆነው። እግዚአብሔርን አመስግነን ጌታን ባርከ ነው የምንተው ጉዳይ ነው ብዬ አላምንም። እኔ ግን አሁን ትላንት ይጸልዩልህ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ ሴና ተመልሰሽ ነይ፣ ግን ኔትወርክሽን አስተካክዪው። ተመልሰሽ ነይ። እሺ ቴንኪው ወንድምነት ቀጥል። እሺ ወንድምነት እና አሁን የገና የጸሎት ርዕስ ነው የምንጀምረው። እኔ አሁን ነው የምንጀምረው። እግዚአብሔር ከዚህ በላይ እንዲረዳ እንዲያግዝህ፣ እግዚአብሔር አቅም እንዲሆን እንዲያበረታ፣ የመዳን ተስፋ ከዚህ በላይ እንዲበራልህ ጸሎት ርዕስ ለእኔ አሁን ነው የምጀምረው ከዚህ በላይ ማለት ነው። እና ብዙ ሰዎች ይጸልዩልን እንደነበረ አስባለሁ፣ አውቃለሁ። ግን በቃ አሁን ደግሞ የበለጠ ለአንተ መጸለይ አለብን፣ በጌታ ፊት መሆን አለብን። ይሄንን እንደዛ በደንብ ይሰማኛልና ግን በጣም ደስ ብሎኛል። በቃ ሁላችን የመጣ ነው በዚህ መንገድ ነው። በቃ ትናንትና ላይ ታወስ የትናንትና መንገድህን እግዚአብሔር ላይ አስታውሰው በህይወት ላይ አዲስ እርምጃ እግዚአብሔር ጀምሯል፣ አዲስ ምዕራፍ ጀምሯልና ክብር ለእግዚአብሔር ይሁን። በቃ ለጌታ የምትቃጠልበት ዘመንን ሁሉ ከሱ ጋር የምታሳልፍበት አዲስ የህይወት ምዕራፍ እግዚአብሔር ሰጥቷል። በጣም ደስ ብሎኛል። ጌታ ይባረክ። ምናልባት ሌሎች ወንድሞችም እህቶችም የሚጨምሩት ሐሳብ ካለ ለነሱ እድል ሰጣለሁ። ጸጋ ይብዛል ብራዘር። ተባረክ ወንድምነት፣ ጸጋ ይብዛልህ። ቢኒያ የሽ ትቀጥላለህ። ሴና ኔትወርክሽ ምንድን ነው? የካናዳ ኔትወርክ አይመስልም። አስተካኪውና እኔ ከእንደገና እህትየው። ጸጋ ይብዛልሽ። ኦኬ ቀጥል ቢኒያ፣ አንተ መሰልክ የከፈተ። እሺ ሰሙዬ እንግዲህ ያው ኮንግራቹሌሽንስ፣ ጌታ እንኳን ለዚህ ቀን አበቃ። የሰው ልጅ በቃ ትልቁ ሊወስነው የሚገባው በህይወት ዘመኑ እያለ
ትልቁን ውሳኔ ወስናል። ባለጠግነት፣ እውቀት፣ ኃይል ቢኖረን፣ ሃይማኖት ቢኖረን ሰው የነፍሱን ቤዛ ወይንም ለነፍሱን የተቤዣትን ካላገኘ ምንም አይጠቅመው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል የሰው ልጅ? ነፍሱን ግን የተቤዣትን ያገኘ ቀን በቃ ያ ነው እልልታው፣ ያ ነው ደስታው፣ ያ ነው እውነተኛ ህይወቱ። እና በቃ ከነፍስ ቤዛ ጋር ስለተገናኘ፣ ከተቤዠ ጋር ስለተገናኘ፣ የእግዚአብሔር ልጅ ስለሆንክ ለእኔ በቃ ዩ ሃቭ ኖ አይዲያ ልቤ እጅጉን ሐሴት አድርጓል። ደግሞ ለጌታ ቤት ያለህ ያ ቅናት በእውነት በእውቀትና በጥበብ በእግዚአብሔር መንፈስ ታግዞበት የምትሰራው ስራ ይኖራል ብዬ አምናለሁ። ወደፊትም እንጸልይላለን። ጸጋ ይብዛልህ። እጅጉን ደስ ብሎናል። በጌታና በኃይሉ ችሎት የቀረውን ዘመንን ሁሉ ተበረታ ዘንድ ደግሞ እንጸልይላለን። ጌታ ደግሞ አደራ ለማይበሉ ለነዛ ለጌታ እጆች ደግሞ አሳልፈን እንሰጥሃለን። እግዚአብሔር ካንተ ጋር ነው። እግዚአብሔር በቃ ዘመንን ሁሉ አንዴ በወደደ በዛ ፍቅር ሁል ጊዜ እንደሚወድህ እናውቃለን። ምክንያቱም የወደዳቸውን ለዘላለም ወደዳቸው። በቃ አንድ የወደዳቸውን ለዘላለም ወደዳቸው እንደተባለ እንደዚሁ ደግሞ አንተ የተያዝክበት የተወደድክበት ይሄ ፍቅር የዘላለም ፍቅር ነውና በቃ ስለአንተ እኔ ሐሴት አድርጌያለሁ እግዚአብሔር በሚያውቀው እና ደስ ብሎናል። ኮንግራቹሌሽንስ። ትልቅ ውሳኔ ነው። እግዚአብሔር ዘመንን ሁሉ ይባርክ። ጌታ ደግሞ አደራ የማይበሉ እነሱ እጆች ደግሞ ይዘውሃል። እግዚአብሔር ደግሞ በዘመንህ በመንገድህ ሁሉ ይጋርዳል፣ ይጠብቃል። ጌታ ይባርክ። እኛም ደግሞ እንጸልያለን። እንደዚሁም ደግሞ የጌታን ቃላቶችንም እውነተኛውን የእርሱን ቃል ደግሞ በመማር እንደዚሁም በመንፈሱ በጌታና በኃይሉ ችሎት በመበርታት ዘመንህ እንደዛው ይለቅልህ። ጌታ ስሙ ይባረክ። እንወዳለን። ጸጋ ይብዛልህ። ተባረክ ወንድምነት። ቴንኪው። ጸጋ ይብዛልህ። ኦኬ፣ እግዚአብሔር ይባረክ። ሳሙዬ እሺ፣ ቀጥል። እኔ ስለ ሴና ላወራ እፈልጋለሁና እኔም ለእሷ ላወራ ነበር። ቀጥልክ። ሴና ከክርስቶስ የተለየ ነፍስ የላትም። አቴኒ ታይምቲ ማለትም እንለያት ብንላት ሌላ ቦታ ምን ወስዳት እንኳን ህይወቷ ያ ነው። ያው አብረን ነው እኔና ሴና ዛሬ እንገባውና ኧረ ቆይ ሰሙ ቆይ እኔና አንቺ አውርተናል። ዝም በይ ቆይ ዝም በይ። በእውነት እኔ ጌታን አልተቀበልኩም። እኔ አሁንም ሙስሊም ነኝ። እኔ ሙስሊም ነኝ አሁንም። እሺ ተረጋጊ። አሁንም ሙስሊም ናት፣ ክርስቶስን የምታምን ያው በነገራችን ላይ ምን አለ መሰላችሁ በህይወታችን ምንም አይነት ዋጋ ልንከፍል እንችላለን፣ ግን ከፈጠረና ከወደደን አምላክ መራቅ አንችልም። ዋጋ ብዙ ልንከፍል እንችላለንና ዋጋ ከከፈለልን በላይ ምንም መሆን አንችልም። ምንም በራሳችን ልንወስን አንችልም። ከወሰንንልና ካከበረን ከጠራንና ከወደደን በላይ ነው። ጥሪያችን ዝም ብሎ አይነት ጥሪ አይደለም፣ ዋጋን የምንቀበልበት አይነት ጥሪ ነው። ዋጋን የምንቀበልበት አይነት ጥሪ ምንድነው ስንል ቤዛነቱ ነው፣ ካሳው ነው። ይሄ ሪንፎርስመንት ምንለው እንደሰው ያለ ወይም ምድራዊ ሰዎች እንደሚያስቡት አይነት ሪንፎርስመንት አለ። የሱ ሽልማት ፖዚቲቭ ሪንፎርስመንት ምንለው ፖዚቲቭ የሆነ ሪንፎርስመንት ነው። ያም ምድራዊ የሆነ ማንነት አይደለም፣ ነጋችን ብቻ አይደለም፣
ዘላለማችን በእርሱ ያለ ክብር፣ በእርሱ ያለ ባለጠግነትና እርሱን ወደ መምሰል ማደግ፣ እርሱን ወደ መምሰል ህይወት መሻገር ነው እና በጣም የሚገርማችሁ ነገር ሌላ ነገር አለ። አወራት ነበረ እዚህም ሴናን አንዳንዴ ምን አለ መሰላችሁ ልንናገር እንችላለን፣ ግን በውስጣችን የሚጮህ ድምጽ አለ። ያ ድምጽ ደግሞ ክርስቶስ ነው። ያ ድምጽ ደግሞ ሁሉን የሚያድን፣ ሁሉን ላይ ያዳነ፣ ለሁሉ ዋጋ የከፈለ፣ ሁላችን ነፃ ያደረገ፣ ከባርነት እስራት ቀንበራችንን ያራገፈ ነፃ ያደረገን፣ ሁላችንም በሁለት እግራችን ቆመን ያያችሁ የደስታን ዝማሬ እንድንዘምር